ያውቃሉ? በጥቂት $100 የተገዛ ትንሽ የድሮን በሚሊዮን ዶላሮች ወጪ የወጣበትን የውጊያ ታንክ ከጥቅም ውጭ ማድረግ እንዳለው። ሰው አልባ ድሮኖች ነባሩን የውጊያ ስልት እና የውጊያ ህግ መቀየር ብቻ ሳይሆን እንደገና እንዲጻፍ እያደረጉ ይገኛሉ። ዛሬ በዓለማችን ከሚገኙ በጣም አስፈሪ የውጊያ ሰው አልባ ድሮኖች የላቁ 7 እጅግ አስፈሪ ሰው አልባ ተዋጊ ድሮኖች ከመካከለኛው ምስራቅ እስከ ምስራቅ አውሮፓ የውጊያ ቅርጽ የቀየሩት ድሮኖች አንድ በአንድ እናያቸዋለን። አሜሪካው ሰራሽ የሆነው በጀነራል ሞተርስ የተመረተው MQ-9 ሪፐር ቀዳሚውና ዋነኛው የአሜሪካን ኩራት የሆነ አሳዶ ገዳይ ድሮን MQ-9 ሪፐር ዋጋው $16 ሚሊዮን ይገመታል። ይህ ድሮን ሰማይ ላይ ሲታይ የክንፉ ስፋት ከተለመደው የንግድ አውሮፕላን የማይተናነስ ሲሆን በበረራ ለ27 ሰዓታት ያለምንም ችግር መቆየት ይችላል። ሄልፋየር ሚሳኤል እና ሌዘር ጋይድድ ቦምብ የታጠቀ ሲሆን ኢላማው አነጣጥሮ መምታት ብቻ ሳይሆን ለይቶ መምታት በመቻሉ በአቅራቢያው ላሉ ኮላተራል ዳሜጁ ያነሰ ነው። የበረራ ከፍታው እስከ 50,000 ጫማ ድረስ ሲሆን በቅኝት በረራ መረጃን ሰብስቦ ኢላማውን ማጥቃት ይችላል። በአፍጋኒስታን በኢራቅና እንዲሁም የፍልስጤም ወታደራዊ መሪ የነበረውን አነጣጥሮ መግደሉ የቅርብ ጊዜ ትውስታ ነው። ኔቫዳ ከሚገኘው መቆጣጠሪያ በመጠቀም በሺዎች ኪሎ ሜትር ርቀት ላይ የሚገኘውን ታርጌት ሚሽን በብቃት አጠናቆ መመለስ ችሏል። በቀጣይ ቪዲዮ የተቀሩትን 6 ሰው አልባ ወታደራዊ ድሮኖች በተከታታይ ይዘን ቀርባለን። ይህን ቻናል ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። መልካም ቆይታ።